ሁሉም ኦርቶዶክሳዊ ይህንን ቪዲዮ በጣም ብዙ ጊዜ ኮፒ ሊንክ እና ሼር እንዲያደርገው ፈልጋለሁ። በጣም ብዙ ጊዜ የት እንደደረስን እስኪ ተመልከቱ። ይህንን ቪዲዮ ስሙት። ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ የሀገረ ስብከቱን ማህበረ ካህናትና ማህበረ ምዕመናን እንደዚሁም የተከበረው መላውን የኦሮሞ ሕዝብ በሚያስቆጣ መልኩ ሲተላለፍ የነበረው እኩይ አጀንዳ ስላሳዘነን የብፁዕነታቸውን ሹመት አስመልክቶ በተለያየ የብዙሃን መገናኛ ዘዴዎች እየተላለፈ የሚገኘውን የጥቂት ግለሰቦች የዘለፋ አጀንዳን በተመለከተ የኮታ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል አሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። ነገሮች እያያችሁት እንደሆነ እንግዲህ ነገሮች በጣም እየተቀየሩ ወይንም ደግሞ ልክ ከሃይማኖት ጉዳይ ወጥተው ወደ ብሔር ተኮር እየሄዱ እንደሆነ ነው ያሉትና ይሄ ደግሞ ቅዱስ ቤተክርስቲያናችንን እጅግ በጣም ዋጋ ያስከፍላታል። ከዚህ በፊት የተፈጠረው ነገር ሁላችንም እናውቃለን። ስንት ሰዎች ምን አይነት ነገር እንደሆኑ መቼስ ለእናንተ አልናገርም። አሁንም ነገሮች ወዳልተፈለገ ነገር እየሄዱ ነው ያለሁት እስካየሁት ድረስ። ስለዚህ ይህንን ነገር ቤተክርስቲያናችን እጅግ በጣም በጥንቃቄ ልትይዘው የሚገባ ጉዳይ እንደሆነ ሐሳቤን ማስተላለፍ እፈልጋለሁ። ከዚህ ጋር ተያይዞ ደግሞ ዛሬ ለኦርቶዶክሳውያን ወንድም እህቶች መልእክት ለማስተላለፍ ነው የመጣው። አባታችን የተገኘባቸው የትምህርት ሕጸጽ ነው ወይም ደግሞ የአስተምሮ ችግር ነው። ይህንን የአስተምሮ ችግር ደግሞ ቅድስት ቤተክርስቲያን በራሷ መንገድ የምትፈታው ይሆናል። አንዳንድ ሰዎች ግን አባታችን ላይ ሲደረግ የነበረው ወይም ንግግሩ ስናደርግ የነበረው ነገር እጅግ በጣም ሌላ ነገር አስመስሎብናል። ቤተክርስቲያን ትምህርቱን ተቃውማለች። ሁላችንም ትምህርቱን ተቃውመናል። ከዛ ባለፈ ፐርሰናል የሚመስሉ ንግግሮችን አባታችንን አብዛኞቻችን ተናግረናል። ይህ እጅግ በጣም ስህተት ነው። እንደ አባት አላከበርናቸውም። አሳልፈን ለብዙ ሰዎች ለአውሬ ሰጥተናቸዋል። ስለዚህ እንደዚህ አይነት ድርጊት ያደረጋችሁ ሰዎች፣ አሁንም እያደረጋችሁ ያላችሁ ሰዎች እንድትቆጠቡ እንፈልጋለን። ይህንን ክፍተት በመጠቀም ሰዎች ለፖለቲካ ይዘታ ደግሞ እያዋሉት እንመለከታለን። በጣም ጸያፍ የሆነ ስድቦችን ከአንዳንድ ሰዎች ሰምተናል። ጉዳዩን እናረጋገው። ጉዳዩ የትምህርት ችግር ነው። ቤተ ክርስቲያን መፍታት ባለባት መንገድ ችግሩን ትፈታዋለች። እኔ የሚታየኝ ነገ ላይ ምን አይነት ነገር ይፈጠራል የሚለው የአሁኑን ችግር እናልፈዋለን፣ ይስተካከላል። ነገ ግን ምን አይነት ጥላቻ ሰዎች ላይ እያስቀመጥን እንሄዳለን የሚለው ቤተክርስቲያንን በእጅጉ በጣም ዋጋ ያስከፍላታል። ለዚህ የምንናገረውን ነገር እጅግ በጣም በልክና ልክ አንድ ትልቅ ጳጳስ የቤተክርስቲያን አባት እንደምንናገር አድርገን ልንናገር ይገባል ስል መልእክቴን አስተላልፋለሁ። ሌላኛው ዛሬ እንግዲህ ቅዱስ ሲኖዶስ ባወጣው መግለጫ ላይ ምን የሚል ነገር ተመልክተናል። ሶስት አባቶች ላይ ብፁዕ አቡነ ገብርኤል እንዲሁም ብፁዕ አቡነ በርናባስ እና እንዲሁም ብፁዕ አቡነ ፊልጶስ በተለይ ብፁዕ አቡነ ገብርኤል ላይ ለትንሽ ጊዜ በመኖሪያ ቤታቸው ይቆዩ፣ እዛው ማለት ነው 5 ኪሎ ወይንም ደግሞ ቅድስት ማርያም በሚገኘው በመኖሪያ ቤታቸው ይቆዩ ተባለ። ይሄንን ይዘን አንዳንድ ሰዎች ምን የሚል ዜና ሰርተናል፣ ታገዱ። እጅግ በጣም በደስታ ሚዲያችንን ለማሳደግ ፎሎወር ለመሰብሰብ ስንል የምንናገረውን ንግግር አጋንን ባንናገር ሰዎች ላይ የምንፈጥረው ከፍተኛ ክፍተት እንደሆነ ልናስተውል ይገባል። ታገዱ የሚል ቃል አልተመለከትንም። ይቆዩ። እዛ ቤተክርስቲያን ቀጣዩን ነገር ደግሞ ታሳውቀናለች። እጅግ በጣም ጥንቃቄ የሚያስፈልግበት ሰዓት ላይ እንደደረስን ክርስቲያኖች ልታስተውሉ ይገባል። ነገ ሊመጣ ያሰበው ችግር ከዚህ በላይ አስከፊ ስለሚሆን ቤተክርስቲያን እና ሊቃውንቱ ችግሩን እንዲፈቱት እናድርግ እንጂ እኛ ጨዋ ምዕመናን አንደበታችንን ዘግተን ከቤተክርስቲያን ጎን መቆምን እንጂ እጅግ ስድብ፣ ጸያፍ ነገሮችን ከመናገር እንቆጠብ ስል መልእክቴን አስተላልፋለሁ። ይቆያል።